Abraham
ዛሬ የተሰበሰብነው እግዚአብሔር ታላቅ ነገር ስላደረገልን። ይሄ ታላቅ ነገር ምንድን ነው? ይሄ ቤተሰብ ተለያይቶ ነበር ለ9 ዓመት። በእግዚአብሔር ቸርነት፣ በብዙ ጸሎት፣ በታላቅ ትዕግስት ይሄም ቤተሰብ እግዚአብሔር መልሶ አገናኘ። ይሄ ታላቅ ነገር ነው። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። በሁለተኛ ደረጃ ደግሞ እግዚአብሔር ለዚህ ቤተሰብ ያደረገው ታላቅ ነገር በተከታታይ ያሏቸው ልጆች 3 ሴቶች ልጆች ነበሩ። ዛሬ በወንድ ልጅ ባረካቸው። መስቀሉን የሚረከብ በክህነቱ የሚተካ ወንድ ልጅ ተገኘ። እግዚአብሔር ያደረገው ታላቅ ነገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። ይሄ በገንዘብ አይገኝም፣ በስልጣን አይመጣም፣ በምንም ነገር አይገኝም። በእግዚአብሔር ቸርነት የሆነ ነገር ነውና አባታችን መልአከ ብርሃን ቀሲስ ማዕረግ እንዲሁም እህታችን ፀሐይ፣ ልጆቹ፣ ቤተሰቡ፣ ቤተዘመድ ሁሉ እንኳን ደስ አላችሁ። ሌላው ተጨማሪ እግዚአብሔር ያደረገልን ታላቅ ነገር እኔ ወደዚህ ቦታ ለአገልግሎት ስመጣ ከዚህ በፊት እሳቸውን ብቻቸውን ነበር ያገኘኋቸው። ዛሬ መቅደሱ በብዙ ካህናት፣ በብዙ ባለሙያዎች፣ በብዙ ዲያቆናት ተሞልቶ ነው ያገኘው። ይህም የእግዚአብሔር ታላቅ ነገር ነው። በእሳቸው ጽናትና ጸሎት የተገኘ ነው። ይህን ስላደረገ እግዚአብሔር አምላክ የተመሰገነ ይሁን። እመቤታችንን እንማጸን ነበር አብረንና እመቤታችን ሰዓሊተ ምሕረት የደከሙባት ያገለግሏት እመቤታችን ስለረዳቻቸው ይህች ስዕል ወንጌላዊው ቅዱስ ሉቃስ የሳላት ኢየሩሳሌም የምትገኝ ስዕል ናት። ኢየሩሳሌም ሄጄ በነበረ ጊዜ በውድ ዋጋ ገዝቻት ነበር የመጣሁት። ለወዳጆቼ በደስታ አበርክቼላችኋለሁ። ደስ አላችሁ። ስላከበራችሁ እግዚአብሔር ያክብራችሁ። ያስቆምኳችሁ ንግግር አብዝታችሁ የረብሻችሁ ስለነበር ቅጣት ነው። አሁን ይቀርበያችኋለሁ። ተቀመጡ። ትንሽ የተሽኮረዱም ይመስላል። እንግዲህ ንገሯቸው ግድ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በእውነቱ አባቶቼ፣ ወንድሞቼ ከአሜሪካንም ከኤድመንተንም ከአዲስ አበባም ከቫንኮቨርም ኢትዮጵያውያንና ኤርትራውያን አባቶቼ የማከብራችሁ የምወዳችሁ እስከነ ማዕረጋችሁ በእውነት እኔን እንዳከበራችሁ ወይ ከምዕመናኖቼ ከምወዳቸው ከሚወዱ ጋራ እጅግ አድርጌ አመሰግናለሁ። እንዳከበራችሁኝ እግዚአብሔር ያክብርልኝ። እኔ በእውነቱ በአንድ በኩል አባቶችም ወንድሞችም ጓደኞችም ናቸውና እንዳውም ብዙ ነበሩ የሚመጡት በአንዳንድ ምክንያት አልተሳካው ቀርተው ነው እንጂ እንግዲህ ደግሞ በሕፃኑ አማካይነት እድለኛ ሆኖ ነው መሰለኝ። ያው እንግዲህ አዲስ አበባ ጎንና ጎን ሆነን አብረን የኖርነ በጎረቤት ወንድሜም ጓደኛዬም በመካከላቸው በመገኘታቸው እኔ በእውነት ቃላት ያጥርብኛል። እሳቸው ቢገልጹልኝ ደስ ይለኛል። እሳቸው ይገልጹታል። መጋቢ ምስጢር መኮንንም ይህን ያቀረቡልን እንደምታዩት የዛሬ 8 ዓመት ጋብዣቸው መጥተው ብቻዬን ለ8 ዓመት የስም ዲያቆን ሆኜ ሳገለግል ከጎኜ በመሆን
መጥተው አብረውን እያገለገሉ እየደከሙ ኢትዮጵያ ሄደው ልጆችን እየጠየቁ እያለቀሱ እኔን እየደወሉ እያጽናኑ ያው ገልጸውታል። ቅድም ከቤተ ክርስቲያኑ እንግዲህ ማመስገን ያቀተኛል። ያው በእውነቱ የአንደበትም ስለሌለኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ደግሞ የመንፈስ ቅዱስ ልጆች የምትሆኑ ሁላችሁም የመንፈስ ቅዱስ ልጆች እንግዶችንም በመቀበል ከሩቅም የመጣችሁ እኔንም ሰርፕራይዝ ያደረጋችሁ ሁላችሁም በእውነት በዚህም ደክማችሁ ወጣችሁ ያደረጋችሁልኝ አድራጎት እኔ ለማመስገን ያቀተኛል። አባቶቼ ያመሰግኑልኛል። በእውነቱ በጣም በጣም እጅግ አድርጌ ነው የማመሰግነው። ምንም ነገር ወይ ሳላወጣ ይህ ሁሉ የተደረገ በእናንተ እገዛ ነው። እኔ ምንም ያደረጉት ነገር የለኝም እና ወገኖች ምዕመናን እናንተንም እግዚአብሔር ያክብርልኝ። ወደ ሌላው ምርመራ እና ጥያቄ ስንል ግን ያው ትንሽ ከበድ ይላል። የጠየቀኝ ወደ ትዳሩ እንዴት በዚህ በምን አገኟት እንዴት ተገናኛችሁ የሚለው ትንሽ ምስጢሩ ለየት ያለ ነው እና እኔ እና እሷ አንተዋወቅም። እናትና አባቶቻችን ናቸው የዳሩን። እሷም አታውቅም፣ እኔም አላውቅም እና ስለዚህ ያው ትንሽ በጫካ ውስጥ ወደ ገጠር ነው እንግዲህ አባቶቻችንና እናቶቻችንን እንግዲህ ሁላችሁም የከተማም የገጠርም ሰው ትሆናላችሁ። እኛ ግን በገጠሩ ገና ከእርግዝና ጀምሮ አንተ አያገሌ አቤት ልጅህን ለልጄ ነው ያለ ነው። አታውቀኝ አላውቃት እንደ በቆሎ በጋቢ ሸፍነው ነው የሰጡኝ። ጥቁር ትሁን ቀይ ትሁን መላጣ ትሁን በሆነ እግዚአብሔር በሚያውቅ እንግዲህ እና እኔ ምን ብዬ ነው የምናገረው? እንደው ቃላት ያጥርብኛል። ግን ዞሮ ዞሮ ግን ያው እግዚአብሔር የተመሰገነ ይሁን። በጣም ይህ ነው ተብሎ በማይገለጽ በህፃንነታችን ነው እናትና አባቶቻችን የዳሩን። በጣም በህፃንነት ለዛ ነው 30 ይሞላል እንግዲህ በ30 ዓመት እግዚአብሔርም የጎበኘን ወንድ ልጅ በዛ ነው። እንግዲህ በ40 ሊመጣ ይችላል እንግዲህ እግዚአብሔር እና ስለዚህ በእውነቱ ምን ለማለት ፈልጌ ነው ወንድማችን ጥያቄ እንዳቀረበልኝ የኔው ቁጥር ውስጥ የሚገባ አይደለም፣ ገጠር ነው በጣም የኛም በዛ የከተማውም በዛ። የከተማውም 20-30 አይደለም 30-40 እያስቆጠረ ይገባል። ግን በአንድ በኩል ደግሞ አይፈረድም። ትምህርት አለ፣ ትምህርት ልጨርስ ማለት አለ፣ ስራ ልያዝ ማለት አለ፣ እናቴንና አባቴን ትርዳ ማለት አለ። እንደው መፍረድ አይቻልም። ግን ብቻ ዋናው ትልቁ ነገር ግን ቁርጥ አድርጎ ትዳርን መያዝ ነው። እና ስለዚህ አመሰግናለሁ። እሺ እናመሰግናለን አባታችን። የረሳሁት መልእክት አለ።
በእጃችሁ ብሪክ በሉና አብረን Zana